ዲር ቃል ይህንን ደብዳቤ የምጽፍልሽ ከተማዋ በሙሉ በወፍራም የክረምት ደመና ተሸፍና በተኛችበት በዚህ ማለዳ ነው። ውጪው ይዘንባል፣ አየሩ እስከ አጥንት ይበርዳል። አውቃለሁ ዛሬም ከደመና ቀድመሽ ነው የተነሳሽው። የለበሽው ልብስ ገና ሆስፒታል ሳትደርሺ በውሃ ረስርሷል። በልብሽ ውስጥ ደግሞ አንድ የሚመላለስ ጥያቄ አለ። እሱም ኦ ጋድ ኢዝ ዲስ ቲንግ ወርት ኢት የሚል ነው። በሆስፒታሉ ኮሪደር ላይ ያለው ቅዝቃዜ ቀላል እንዳልሆነ አውቃለሁ። በቀዝቃዛ እጅ ሳኒታይዘር መጠቀም፣ በረዶ በሚመስሉ ስቴቶስኮፖች የህመምተኛን ደረት ማዳመጥ። በዚህ ሁሉ ግን ህመምተኛው ኮምፕሌን ሲያደርግ አታዩትም። ዶክተሮቹም እንደዛው። ማነው ኮምፕሌን የሚያደርገው? እኔ፣ ቢካዝ ተማሪ ስለሆንኩ። ቴንክ ዩ ቬሪ ማች። በክረምት መማር ማለት ነው በጣም የሚያስጠላው። ሎክ ኤቭሪቲንግ ይቀዘቅዛል፣ እስክሪፕቶ ይቀዘቅዛል፣ ደብተር ይቀዘቅዛል። ጫማ ኖ አይ ሃቭ ኖ ወርድስ። ጫማ ውስጥ የሚገባው የዝናብ አማውንት፣ እዛ ደግሞ ውጪ በመስኮት ስታዩ ኤቭሪቲንግ ጭግግ ያለ ነው። ኢትስ ክላውዲ። በቃ ዲፕሬሽን ያመጣልና ድሮ 11 ክፍል እያለን I had a biology teacher እና ምን ይላል ጭጋጋማ አየር ዲፕሬሽን ያመጣል ምናምን ሲል I used to think that he was joking። ምክንያቱም ክረምት ሰዓት ላይ እኛ እረፍት የምናደርግበት the only time ነው ሃይ ስኩል እያለን እና I loved ክረምት። ሲዘንብ ለራሱ ደስ ይለኛል በጋ ሆኖ and now I understand what he meant። እውነት ነው ዲፕሬሽን ያመጣል በእውነት። ግቢው ሙሉ በሙሉ ጸጥ ብሏል። ሌላው ተማሪ በሙሉ ፈተናውን ጨርሶ በሞቀ ብርድ ልብስ ስር የክረምቱን እንቅልፍ ይተኛል። ዓለም በዝናብ ምክንያት እረፍት ስትወስድ አንቺ ግን እዚሁ ነሽ። ለምን? you could say የተመረጣችሁ ስለሆናችሁ ነው። Oh because you guys are lucky. Oh because you guys are talented. No. one thing ለየት ያለያየሁት ማለት ነው every time ጋውን አድርጌ ሲያዩ ምናምን people be asking 150 ምናምን ቁጥር የት ነው? 150 ቁጥር አላውቅም። I'm just like you. Who is that guy, by the way? This guy is Mini. የሕክምና ትምህርት ቤት ከመግባቴ በፊት በክረምት ካፌ ተቀምጦ እና እየጠጡ መማር ወይም ማጥናት ኤስቴቲክስ ወይም ደስ የሚል የሆነ ነገር ይመስለኝ ነበር እና ሮማንቲሳይዝ አድርገው ነበር። ውጪ ይዘንባል፣ እኛ የሞቀ ሻይ እጃችን ላይ ይዘናል፣ ኮፊም ሊሆን ይችላል፣ እያነበብን ነው። አሁን ወደ እውነታው ስመለስ የረሰረሰ ልብስ፣ በጭቃ የተነከረ ጫማ እና በግማሽ የረጠበ አይደለም እኔን ራሱን ለራሱ መከላከል የማይችል ጃንጥላ በእግሬ ስራ አስቀምጬ ካፌ መቀመጥ ምንም ሮማንቲሳይዝ የሚደረግ አይዲያ እንዳልሆነና ኤስቴቲካሊ ምንም ፕሊዚንግ እንዳልሆነ አሁን ነው የምረዳው። ከዘታ ሚሊዮን ልከፍት አሁን በእጄ ላይ የምታዩት ይሄ ሻይ ለጣዕሙ ብቻ ብዬ የምጠጣ እንዳይመስላችሁ። በእጄ ላይ ያለው ይሄ መጠጥ የቀዘቀዙ እጆቼን ማሞቂያ እንዲሁም ደግሞ ልቤን ማስነሻ መሳሪያ ነው። ኢትስ ላይክ አ ዲፊብሪሌተር ብቻ ያ። እና ግን በክረምት መማር ኢዝ ቬሪ 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 ሃርድ። እናም ዲር ቃል ቀኖቹ ረጅም ሲሆኑብሽ አትደንግጪ። ርዕሳሽ በርዶሽ ደግሞሽ ወደ ቤት ስትመለሺ ሁልጊዜም አትርሺ፣ በቆሎ ግዢ። This thing is like a poem. በመጨረሻም my last thought አንቺ ዝም ብለሽ እየተማርሽ አይደለም፣ በክረምቱ ዝናብ መካከል የራስሽን ውብ ታሪክ እየጻፍሽ እንጂ። Yep, this is how I deceive myself.
Anyways, love you all. Thank you for watching. And with love, እስከሚቀጥለው ደብዳቤ ዲር ቃል ባይ